ስትጸልዩ ፈጣሪን በጣም ቤግ የምታረጉ የምትለምኑ ሰዎች ግን ደህና ናችሁ? ግን አይደረግም ጭራሽ። ምንድነው የሚያስለምናችሁ? ሃይማኖት አስፈላጊ ነገር አይደለም። ሰው ሆኖ ብቻ መኖር ይችላል። ይሄ ሃይማኖቱ ጊዜ መከላከያ ነው ማምነው። ጸሎት አይሰራም። አሁን ሁሉም ግልጽ የሆነ የመጣ ይመስላል። እየመጣብን ያለው አደጋ እዚህም እዚያም በሚመጡ ሰዎች እየታየ ነው። የዚህ ዓለም ገዢ ከመቼውም ጊዜ በላይ ባለው አቅም ሁሉ የተነሳበት አስፈሪ ጊዜ ላይ ደርሰናል። ለዚህም ማሳያው እንድንመራበት የተሰጠን ለሁሉም ጥያቄ መልስ የሆነውን መጽሐፍ ቅዱስ ፕሩፍ መሆን የማይችል ወይንም ማረጋገጫ ሊሆን የማይችል መጽሐፍ ነው የሚል ትውልድ መጥቷል። መጽሐፍ ቅዱስ ሲጻፍ ሰው እንዳይገባው ተደርጎ ስለተጻፈ ይህ አዲሱ እንቅስቃሴ ከባህር ማዶ አገራችን መግባቱ ሳያንስ እያንዳንዳችን ቤት ገብቶ የገዛ ልጆቻችንን እየቀማን ይገኛል። በዚህም ሰላም በተባለች ብላቴናና በመሰሎቿ የሚቀነቀነው ይህ የኒው ኤጅ እንቅስቃሴ በምዕራባውያን ዘንድ ከተጀመረ ቆየት ቢልም አሁን በአገራችን እየተስፋፋ ይገኛል። ውድ ቤተሰቦቻችን ይህ አደገኛ አካሄድ መጽሐፍ ቅዱስ ላይ የተመሰረተ ቢመስልም ዓላማው ግን ያለንን ከሌላኛው ዓለም የሚለየንን ባህላችንንና ሃይማኖታችንን በማራከስ አዲስ ሃይማኖት የመመስረት እንቅስቃሴ ሲሆን መጨረሻውም እግዚአብሔር የለም የሚል ጽንፍ ላይ መድረስ ነው። ለዚህም ዓላማቸው በመንግስት ስርዓት ውስጥና በየሃይማኖቶች ይህን ሐሳባቸውን ለማስረጽ የተለያዩ ሰዎችን ይጠቀማሉ። አሁን እያየነው ያለነው ይህን ነው። እነዚህ ሰዎች እግዚአብሔር በውስጤ ነው፣ ውስጤ የሚለኝን ነው ማደርገው እያሉ ራሳቸውን እንደ ፈጣሪ ወደ ማምለክ መጥተዋል። የአምላክ እስትንፋስ ያረፈበት ከቅዱሱ መጽሐፍ ይልቅ የሰው ዕውቀት የገነነበት ዓለማዊ መጽሐፍ መመሪያቸው አድርገዋል። በመጨረሻው ዘመን አውሬው ብዙዎችን ያስታል እንደሚል ቃሉ በርካታ በየእምነት ተቋማት ውስጥ ያሉ ታዋቂ ሰዎችን አስተዋል። ለዚህም እንደማሳያ የዚችን ወጣት ልጅ አደገኛ አካሄድ ሲያበረታቱም ታይተዋል። እነማን ናቸው የሚለውን ሚስጥራቸውን እየገለጥን እናስመለክታቸዋለን። በዚህ አደገኛ አካሄድ ውስጥ ያሉ ሰዎች እነሱ ብቻ የበራላቸው የተመረጥን ነን የሚሉ ከነሱ ውጭ ያለና ይህን አስተሳሰባቸውን የማይቀበልን ሰው በጨለማ ውስጥ እንደሚመላለስ አድርገው የሚያስቡ ናቸው። ለዚህም ማሳያ እቺ ወጣት ናት። ውድ ቤተሰቦቻችን ከመቼውም ጊዜ በላይ መንቃት ያለብን ጊዜ ላይ ነን። ልጆች ያላችሁ ወላጆች ለልጆቻችሁ ስትሉ፣ ታናሽ እህትና ወንድም ያላችሁ ለእህቶቻችሁ ስትሉ በዚህ ቪዲዮ የምናነሳቸውን ሐሳቦች በአትኩሮት እስከ መጨረሻው ትከታተሉን ዘንድ እንጠይቃለን። እግዚአብሔር ኃጢአት ይቅር ይላል፣ ነገር ግን በራሱ ላይ ለሚመጣ ክብሩን አሳልፎ የማይሰጥ ኃያል አምላክ ነው። መሐሪ አምላክ እንደሆነ ቁጣውም አስፈሪው ነው። ለዚህም በቅርቡ የአርቲስቶችና የዝነኞች ከተማ የሆነችው የአሜሪካዋ ሎስ አንጀለስ ካሊፎርኒያ መመልከት በራሱ በቂ ነው። እነዚህ ሰዎች እግዚአብሔር ወደ ከተማችን ቢመጣ እንኳን አናስገባም እስከማለት ደርሰው ነበር። ለዚህም ድፍረታቸው ፈጣሪ ከተማቸውን እንዴት እንደቀጣባቸው ያየነውም የሰማነውም ጉዳይ ነው። ውድ የቻናላችን ቤተሰቦች ከመቼውም ጊዜ በላይ የምንነቃበት ጊዜ በእጅጉ እየቀረበ ነውና እኛም በተቻለ መጠን የገባንን ነገር ትውልዱ ይነቃ ዘንድ ይዘን መተናል። ለኛ አንድ እንዲህ ባሉ ዘመን አመጣሽ ትምህርቶች ተጠልፎ ከእግዚአብሔር መንገድ እየራቀ ያለን ሰው ከመለስን ከበቂ በላይ ነውና የዚህን አደገኛ አካሄድ ሚስጥር ገልጠን እናሳያችኋለን። እናንተም ውድ ቤተሰቦች ቪዲዮ ብዙዎች ጋር እንዲደርስ ቪዲዮን ላይክ አድርጋችሁ እንድትጀምሩና ለሌሎች ሼር በማድረግ ትብብራችሁን ታሳዩን ዘንድ እንጠይቃለን። በዛሬው ቪዲዮአችን ይህች ወጣት በቀረበችባቸው ሁለት ፖድካስቶች ቀርባ የተናገረቻቸውን ወጣት ትውልዱን ሊበክሉ የሚችሉ እጅግ አደገኛ ንግግሮችንና አካሄዷን እንዲሁም ለዚህ እንድትበቃ ያደረጉ የተለያዩ ባር ትምህርቶችን በመጋት ከጀርባ ያሉ ሰዎችን ማንነት ለናንተ ለውድ ቤተሰቦቻችን በሚጠቅም መልኩ እናጋራችኋለን። ለቻናሉ እንግዲህ ሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም የእናንተ ላይክና ሼር ቪዲዮ ብዙዎች ጋር ደርሶ እንዲያነቃቸው ዋጋ አለውና ቪዲዮን ላይክና ሼር በማድረግ ለዚህ ጥረታችን አጋርነታችሁን ታሳዩን ዘንድ እየጠየቀን በቀጥታ ወደ ዝርዝሩ እናልፋለን። ሰላም ትባላለች። የ21 ዓመት ወጣት ነች። በመጀመሪያ ፖድካስት ላይ አየናት፣ ሰማናት። ያው እንደ ባህላችን ወይ ጉድ አስባለችን። በድጋሚ በእግረኛው ፖድካስት ላይ ቀርባ የምታወራው ለሀገራችን አንዳች ባዕድ ነገር አለው። ይህን ከተናገርሽ በኋላ በዙሪያሽ ያለው አቀባበል እንዴት ነበር ተብላ ለተጠየቀችው ጥያቄ የማይወራ ነገር በእርግጥ የለም፣ ግን አይ ዶንት ኬር እንኳንም አወራው። ሰው እንደዚህ ስለኔ ማውራቱ በጣም ደስ ብሎኛል። ብዙ ሰው ካልጠላኝ ምንም ስራ የሰራው አይመስለኝም። ሲጀመር የኢትዮጵያ ሕዝብ ሁሉ ቢጠላኝ ሙዴ ነው። እናም ይህን ሞሜንት ስጠብቅ ነበር ስትል ፖፑላር ወይንም ታዋቂ የመሆን ሐሳቧን በድፍረት ትናገራለች። ታዋቂ ለመሆን ወይንም ኢንፍሉዌንሰር እንዲሁም አቴንሽን ለመሳብ ይህን ያህል መውረድ አያስፈልግም። እንደ አንድ ባለማህተብ መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል ማለት ተገቢም ነው። እሷ ግን የምትለው መጽሐፍ ቅዱስ ለሁሉም መልስ አይሰጥም፣ መልስም የለውም ነው የምትለው። ያስደነግጣል፣ ያስገርማል። ለሁሉም ጥያቄዎቻችን መልስ የምናገኝበት መጽሐፍ ቅዱስ ውስጥ ብቻ ነው። ሌላው ደግሞ ፖድካስቱ ላይ ዘ ሴክሬት የሚል መጽሐፍ ነው። ይህ በ2000 የታተመው ታዋቂው ዘ ሴክሬት መጽሐፍ ሲሆን ዋናው ሐሳቦች የእውነታችንን ሁኔታ በቀጥታ ሊነኩ እንደሚችሉ የሚያምንበት የስበት ህግ ጽንሰ ሐሳብ ነው። የመጽሐፉ ቁልፍ ነጥቦች ውስጥ
የስበት ህግ ወይንም ላው ኦፍ አትራክሽን አንዱ ነው። በአዎንታዊ ሆነ በአሉታዊ መልኩ የምታስቡት ነገር ሁሉ ወደ ህይወት ይስባል። ሌላኛው ደግሞ የአስተሳሰብ ኃይል ወይንም ፓወር ኦፍ ታውት ነው። አእምሮ እንደ ማግኔት ነው። በስኬት፣ በጤንነት፣ በደስታ ላይ ማተኮር እነዚህ ነገሮች ወደ ራስ ህይወት የመሳብ እድልን ይጨምራል የሚል ነው። በጭንቀት፣ በችግር ወይንም በአሉታዊነት ላይ ማተኮር ግን በተጨማሪ አሉታዊ ነገሮችን ይስባል ይላል። ውድ ቤተሰቦቻችን ይህን ሲያደምጡ ታዲያ ምኑ ላይ ነው ችግሩ ትሉ ይሆናል። ነገሩ ማር የተለወዘ መርዝ ነው። ጥሩ የመሰለ አደገኛ አካሄድ ነው። መጽሐፍ ቅዱስ ማቴዎስ ወንጌል ላይ ምዕራፍ 7 ከቁጥር 7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል የሚለውን የእግዚአብሔርን ቃል በማደብዘዝ ይህን ፍልስፍናቸውን በማግነን የወጣቱን አይምሮ በመስረቅ ላይ ይገኛሉ። ሌላኛው ደግሞ ምስላዊነት ወይንም ቪዥዋላይዜሽን ነው። ግቦችን የሚያዩበትን አእምሯዊ ስዕል መፍጠር፣ እንደርሱ ህልም እውን የሚሆን ህይወት መኖር መመኘት እነዚህን ነገሮች እንዲከሰቱ እድል ይሰጣል የሚል ሌላ ጽንፍ ላይ ያለ የስንፍናም ጽንሰ ሐሳብ ውስጡ ላይ ይገኛል። ሌላው ደግሞ አዎንታዊ ማረጋገጫዎች ናቸው ወይንም ፖዚቲቭ አፊርሜሽን ይላል። የሚያነቃቁና የሚያበረታቱ ቃላትን መደጋገም አእምሮን እና ጉልበትን እንደገና ፕሮግራም ማድረግ ይቻላል የሚል እጅና እግርን አስሮ የሚያስቀምጥ ሐሳብ ነው። ይህ ሞቲቬሽናል ስፒከርስ ከሚናገሩት ወይንም አንቂ ንግግሮች ጋር የሚመደብ አንድ ጽንሰ ሐሳብ ነው። መጽሐፉ መንፈሳዊ ተነሳሽነት ያለውና ተግባራዊ ምክርን ያጣምራል። ብዙ ሰዎች ህይወታቸውን እንደቀየረላቸው ይናገራሉ። ነገር ግን በስተመጨረሻም ራስን ወደ ማምለክ ነው የሚወስዳቸው። ለምን? ሁሉን ማድረግ እችላለሁ፣ የሚያግደኝ ነገር የለም፣ እኔው ነኝ ራሴን የፈጠርኩት ወደ ማለት ያደርሳል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለውን ቃል የሚያስረሳና በራስ ኃይል ሁሉን እችላለሁ ማለት መጀመር ነው። በመጨረሻም እግዚአብሔር የለም ወደ ማለት ሊያደርስ ይችላል። የምናነበውን፣ የምናወራውን፣ የምንሰማውን በደንብ ማወቅ አለብን። ከወጣቷ ሰላም ንግግር በኋላ በርካቶች እንደተቃወሟት ሁሉ እያደነቋት የመጡ አልጠፉም። ታዋቂዋ ጋዜጠኛ አስቴር በዳኔ እንዲህ ስትል ጽፋለች። የሚገርም ትውልድ ትንታግ በሚሉ ቃላት ስታወድሳት ታይታለች። በመጨረሻው ዘመን አውሬው በርካቶችን ያስታል የተባለው ደርሶብን እንዳንስት እንንቃያለን። የዛሬውን ቪዲዮ እዚህ ጋር እናበቃለን። ፈጣሪ እንዲህ ካለው ነገር ሀገራችንን ይጠብቅልን። በቀጣይ እስክንገናኝ በሰላም ቆዩ።